የድሬ ወጣቶች የስራ ባህል ሽግግር ከስራ ጠባቂነት ወደ ስራ ፈጣሪነት በሚል መሪ ሀሳብ በዛሬው ዕለት የብቃት ፕሮጀክት አራተኛ ዙርን አስመልክቶ የግንዛቤ ማስጨበጫ መርሃ ግብር ተካሂዷል። መድረኩ በተለይም ወጣቶች ወደ ስራ ከመሰማራታቸው በፊት የስራ ላይ ልምምድ በማድረግ በቀጣይ ስልጠናውን ሲያጠናቅቁ ወደ ስራ እንዲሰማሩ ለማስቻል ያለመ መድረክ ነው። በመርሃ ግብሩ ላይም በመገኘት ንግግር ያደረጉት የድሬዳዋ አስተዳደር ከንቲባ ክቡር አቶ ከድር ጁሃር በሚሰማሩበት የስራ መስክ ውጤታማ ከመሆን ባለፈ ስራቸውን በታማኝነትና በቅንነት መስራት እንዳለባቸውም ነው ክቡር አቶ ከድር ጁሃር በዕለቱ ያስታወቁት። እናንተ ለሌሎች ወጣቶች አርአያ መሆን ደግሞ ግን ያስፈልጋል። ለምንድን ነው እናንተ ዛሬ የምትጀምሩ ወይም ነገ የምትጀምሩት ስራ ሌላም ወጣት ተነሳሽነት መፍጠር የሚችል መሆን አለበት። ቤት የለመድነውን ሰፈር የለመድነውን አስተሳሰብና አመለካከት እዛው ማራገፍ ያስፈልጋል። የስራ ቦታ ስትሄዱ የስራና አካባቢው ባህልና ዲሲፕሊን ደግሞ በደንብ በታነጸ መልኩ መቅረጽ ያስፈልጋል፣ ማክበር ያስፈልጋል። የትኛውም ቦታ ላይ ሰው ሲቀጠር በሶሻል ሚዲያ በሞባይል በተለያዩ ነገሮች ደግሞ ያንን ሊነካም አይችልም። ለስራና ለዲሲፕሊኑ ብቻ ተገዢ መሆን መቻል አለበት። አንዳንድ ቦታ ስራን ማዕከል ያደረጉ ስራዎች ብቻ የሚሰሩበት ስለሆነ ዲሲፕሊን ያስፈልጋል። ታታሪ መሆን ያስፈልጋል። የተሻለ ውጤትን ማምጣት ያስፈልጋል። በዛው የተሻለ ውጤት ሲመጣ ደግሞ የተሻለ እድገትም በዛው የሚገኝ መሆኑን ማስተሳሰብ አለብን። የድሬዳዋ አስተዳደር ስራና ክህሎት ቢሮ ባለፉት 3 ዓመታት ወጣቶችን በስራ ብቁ አድርጎ ወደ ስራ እንዲሰማሩ ከማድረግ አኳያ በርካታ ስራዎችን መስራቱን የድሬዳዋ አስተዳደር ምክትል ከንቲባና የንግድ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ የሆኑት አቶ ሀርቢቡ ተናግረው በአራተኛ ዙርም ከ1800 በላይ የሚሆኑ ወጣቶች በተመሳሳይ ሰልጥነው ወደ ስራ እንዲሰማሩ ለማድረግ እየተሰሩ ያሉ ስራዎችንም አድንቀዋል። ተቋሙ ከ1800 በላይ ወጣቶቻችንን አንደኛው ቀደም በጠቀስኳቸው ዘርፎች በኢንዱስትሪ በአገልግሎትና በግብርናና በሌሎች ዘርፎች ላይ ምደባ ወስዳችሁ የስራ ልምምድ እንድታደርጉና ቢያንስ አንድ ሙያ እንድትይዙና ብሎም ደግሞ እዛው ተቋም ውስጥ ብቁ ሆናችሁ እንድትቀጠሩ ለማስቻል የተዘጋጀ መርሃ ግብር ነው። ይህ መርሃ ግብር ደግሞ ባለፉት ከዚህ በፊት ለ3 ጊዜ የተካሄደበት ሁኔታ ነው ያለው። ውጤትም ያገኘንበት ሁኔታ ነው ያለው። ባለፉት 5 ዓመታት በሀገር ውስጥና በውጭ ሀገራት ከ70 ሺህ በላይ ለሚሆኑ ወጣቶች ቋሚ የስራ ዕድል መፈጠር ከመቻሉም በላይ በሁለቱም ቴክኒክና ሙያ ኮሌጆች በአጫጭርና መደበኛ ከ30 ሺህ በላይ ወጣቶችን በማሰልጠን ለስራ ብቁ ማድረግ መቻሉንም ነው የድሬዳዋ አስተዳደር የስራና ክህሎት ቢሮ ኃላፊ የሆኑት አቶ ሮቤል ጌታቸው በዕለቱ ያስታወቁት። ቀጣዩ ምዕራፍ ለመሸጋገር የሚረከበው ተቋም ይሄ ነው። ስንረከብ በስልጠና እንረከባለን። ከተረከብን በኋላ ለዜጎች ዘለቄታዊ የሆነ ስራ እንዲፈጠርላቸው ምችት እናደርጋለን። ለዜጎች ስራ መፍጠር ብቻ ደግሞ ሳይሆን በስራ ሁኔታቸው ላይ የሙያ ደህንነታቸው ተጠብቆ ብቁ አምራች ዜጋ እንዲሆኑ ደግሞ የበኩላችን እንወጣለን። እንግዲህ በዚህ ረገድ ባለፉት 5 ዓመታት በሀገር ውስጥና በውጭ ሀገር ከ70 ሺህ በላይ ለሚሆኑ ወጣቶች ቋሚ የስራ ዕድልን መፍጠር ችለናል። በሁለቱ የቴክኒክና ሙያ ኮሌጆች በአጫጭርና በመደበኛ ከ30 ሺህ በላይ የሚሆኑ ወጣቶችን አሰልጥነን ለስራ ገበያው ብቁ ማድረግ ችለናል። ይሁን እንጂ በእነኚህ ሂደቶች ውስጥ እንግዲህ የተለያዩ ፈተናዎች ቢኖሩም ካለው የስራ አጥነት ቁጥር አንጻር በየጊዜው የጨመረ ከሚመጣው የወጣት ቁጥር አንጻር እየተፈጠረ ያለው የስራ ዕድል በቂ አይደለም። እንግዲህ ይህንን የበለጠ መጨመር ማስፋት፣ በዛው ልክ ደግሞ የስራ ጥራቱን መጨመር አስፈላጊ ሆኖ ሳለ የሚፈጠረው የስራ ዕድል ላይ ደግሞ የኛ ወጣቶች ምን ያህል ተጠቃሚ ናቸው የሚለውን በየጊዜው ዳሰሳ እናደርጋለን፣ እንገመገማለን። በመድረኩም በብልጽግና ፓርቲ የድሬዳዋ ቅርንጫፍ ጽሕፈት ቤት ኃላፊ የሆኑት አቶ ኢብራሂም ዩሱፍ የድሬዳዋ ወጣቶች የስራ ባህል ሽግግር አመለካከትን ከመቀየር አዲስ የኢኮኖሚ ምዕራፍ እስከ መክፈት በሚል ርዕስ ሰነድ ያቀረቡ ሲሆን ሰነዱንም መነሻ በማድረግ ውይይት ተካሂዷል።